ሽንት የተዘጋበት ሰው ታውቃለህ? አንድ የሽንት ለማሸናት ምን ያህል እንደሚከፍል ህክምና ዛው ይታወቃል። አንድ ጊዜ ለማሸናት ምን አንድ ጊዜ አስተውሳለሁ። ደሴ ላይ ሆስፒታል ቁሜ አንድ ወዳጅ ዶክተር ነበር፣ ሰርጅን ነው። ሆስፒታሉ ተናጋ በጩኸት። አንድ ትልቅ አባት ናቸው ይጮሃሉ። ሰርጅኑ ዶክተር 6 ሰዎች ኦፕሬሽን አድርጎ ደክሞት ይወጣል። እኔን ሲያዩ የኔ ቅርብ ሰው እንደሆነ ሲያውቁ እንደው በአላህ የሆነበት ኡስታዝ እባክህ አንዴ ያሸነኝ፣ አንዴ ብቻ ያሸነኝ፣ አንዴ ብቻ ያስተንፍሰኝ። ዝም ብለህ እኮ ገባ ብለህ ወጥተህ የምትሸናው ሽንት ነገር የሆነ ሰዓት አላህ ይህንን ይላል ቁርአን ላይ። ቅጽበታዊ የሆነ ዛሬ እንደ የምናይበት አይነት ድንገት ምንም ይሄው እያየህን እኮ ነው ይጠፋል። ይሄ ሳይዘጋ ሌንስ ይቃጠላል። ምን እንደሆነ አታውቅም፣ ይወስደዋል አላህ። ይሄ ጸጋ ግን ዛሬ እኔ እናንተ እጅ ላይ ስላለ አላስተዋልነውም። ዋጋ ቢከፈልበት ምን ያህል ነበር መከፈት የነበረበት? ተፈጥሮ ጥያቄ ይሄ በሚመጣበት ጊዜ ሂደህ ስትጠቀም ምን ያህል ነበር መክፈል የነበረበት? በነፃ ሂደህ ያለ አንድ ነገር ቦተህ ገብተህ ስትመጣ በእኔና በአንተ ጉልበት ይመስላል። ግን ጉዳዩ ከዛ በላይ ነው። እቺ ግን ከኔና ካንተ ስታልፍ ስታመልጥና ስትሄድ ግን አንዴ ለመሽናት ሺዎችን ብር ትከፍላለህ። አስበህ እኮ አታውቅም፣ አመስግነህም አታውቅም። አንድ ቀን በተፈጥሮ በቃ የራስህ መብት የራስህ ሀቅ እንደፈለክ በፈለክ ጊዜ የምታደርገው ይመስላል። ግን ያልቃል፣ ይቆማል። አንዳንድ በሽታዎች ያስደነግጣሉ። ሆስፒታል ላይ ሄደህ መሆን የማይችሉ የማይመስሉ ግን የሆኑ እንዴት ሰው እንዴት እንደዚህ ሆኖ መኖር ቻለ ትላለህ። ግን በቃ ይመጣል። ሲመጣ አስገዳጅ ነው፣ አማራጭ ስለሌለህ ትችለዋለህ። ያ ሳይመጣ ግን ብዙ እድል አለ። ማድረግ የምንችላቸው ወስነን የምንሰራቸው ነገሮች ያልገቡን እነዚህ ነገሮች ይመስሉኛል። እኛ በእኛ ብልሃት፣ በእኛ ጥንካሬ፣ በእኛ አቅም፣ በእኛ አእምሮ የመሰሉን ነገሮች እነዛ ከኛ ውጭ ያሉት ወንድሞቻችንና ጓደኞቻችን ወዳጆቻችን አቅሙም እውቀቱም ብልሃቱም ሳይኖራቸው ቀርተዋል ነበር። ከኛ የተሻሉ ሰዎች ይሆናሉ እንደውም አብዛኞቹ። ግን ከእጃቸው አምልጧል፣ ነገሮች ከእጃቸው ወጥተዋል። በጣም የሚያስደንቅ ትልልቅ ማንነት የነበራቸው ሰዎች ዛሬ በሰዎች ወድቀው ብዙ ፈተናዎችን ሲያዩ ታያለህ። እነዛ ሰዎች ከኔና ካንተ የሚሻሉ ነበሩ። ግን ጊዜ መጣና ለወጠው ነገሩን። ይሄ ነው ያልገባን። ይሄ እንደሚመጣ ሳታቅ ነው ብዙ ነገሮችን ከእጅ እንዲያመልጥ የምትወስነው፣ የምናጠፋው መስመር ስተን እየሄድን ያለ ነው። ይህን ነው ለማስተካከል መመለስ የሚፈልገው መወሰን የሚፈልገው። ያ ጊዜ ሳይመጣ ያ ነገር መጥቶ ከእጄ ሳያመልጠኝ ዛሬ ላይ ምን ይችላለሁ? ምን ማድረግ ይችላለሁ? አንድ ሶሪያ ላይ የዛሬ 24 ዓመት አካባቢ አስታውሳለሁኝ 2000 በፈረንጆች ከልዶን የሚባል ወጣት ልጅ አለ። የ21 ዓመት ወጣት ነው። ዩኒቨርሲቲ ተማሪ ያለ ዩኒቨርሲቲ ላይ ለረፍት ጊዜ ለመዝናናት ባህር ዳር ሂዶ እየዋኘ ድንገት አለቲት ያጋጥመውና ጭንቅላቱን ይመጣዋል። ደሙ ይፈሳል፣ ሽባ ይሆናል። በወቅቱ ራሻ ነበር ወስደው ሕክምና ያደረጉለት። ምንም ነገር ማድረግ አልቻሉም። ሙሉ ሰውነቱ ኦልሞስት ዴድ ሆነ። በሙሉ ሰውነቱ ውስጥ አንድ ነገር ብቻ ህያው ናት፣ ምላሱ። ሌላው አካል አይንቀሳቀስም። መሳሪያ ተገጥሞለት ነው እየኖረ ያለ። ይሄ ወጣት ልጅ አስታውሳለሁኝ፣ እኔ አይቼዋለሁ ባይኔ። የዛሬ 20 ዓመት የ2 እና የ3 ካምፓኒዎች የኮምፒውተር ፕሮግራመር ነበር። ሰውነቱ ኮዴድ ነው፣ የሚሰራው በምላሱ ብቻ ነው። ሲስተም ተገጥሞለት ፊት ለፊቱ በምላሱ ክሊክ እያደረገ ፕሮግራም ይሰራል። እና እኔ ይህንን ምሳሌ ሆኜ የምነግራችሁ ይላል ሲናገር እዛው የተተረጎመለት። ጤነኛ የሆናችሁ ሰዎች እናንተ ወጣቶች ምክንያት የላችሁም አላህ ፊት የምታቀርቡት ትችላላችሁ። እኔ በሞተ ሰውነት ውስጥ አንድ ህያው ነገር የቀረችኝ ምላሴ ብቻ ናት። እሷንም ደግሞ እየሰራሁባት ነው። የማትችሉት ነገር የለም፣ ትችላላችሁ። ግን ዛሬ ስሩበት። ሁሉ